ግዴታ ከተደረጉ 5 ወቅት ሰላቶች ኋላ ላይ ሁሌም አየቱል ኩርሲይን የሚቀራ ሰው ለም يمنعه من دخول الجنة ጀነት ለመግባት ምንም የሚከለክለው ነገር የለም إلا الموت ሞት ካልሆነ በስተቀር የሞተ ጊዜ ቀጥታ ሰተት ብሎ ጀነት ይገባል አሉ رواه النسائي ኢማሙ النسائي በሱነናቸው ዘግበውታል وصححه الألباني شيخ الألباني رحمه الله صحيح መሆኑን ገልጸዋል ስለዚህ ሁሌም ከፈርድ ሰላት በኋላ አየቱል ኩርሲይን የመቅራት ልምድ ሊኖረን ይገባል حتى ሐጃ ኖሮን እንኳን ብንወጣ እየወጣን እየሄድንም መቅራት ይገባል ማለት ነው አራተኛ ሌላው ምንድነው ፈዲላው ሲባል አየቱል ኩርሲይን የሚቀራ ሰው ከሸይጣን ልክፍትና ከሸይጣን ጉዳት የመጠበቅ ዋስትና አለው ይህን በተመለከተም በታላቁ ሐዲስ ላይ አቢ ሁረይራ ረዲየላሁ ዐንሁ እንዲህ ብሎ ይነግረናል ወከለኒ ረሱሉላህ ሰለላሁ ዐለይሂ ወሰለም بحفظ زكاة رمضان የረመዳንን ዘካቱል ፊጥርን በመጠበቅ ኃላፊነት ጣሉብኝ አላህ መልእክተኛ ታዲያ አንድ ቀን በመሽት فآتاني آت አንድ ሌባ መጣ ወደኔ فجعل يحثو من الطعام ከምግቡ መሃል እጁን ከቶ መፈለግ ጀመረ ሊሰርቅ ማለት ነው فأخذته እኔም ያስኩት وقلت والله لأرفعنك إلى رسول الله صلى الله عليه وسلم በጌታዬ በአላህ ይሁንብኝ እንዲሁ እንዳያስኩ ወደ አላህ መልእክተኛ ዘንድ ነው መወስደህ አልኩት قال إني محتاج እኔ ተቸግሬ ነው አለኝ እሱም وعلي عيال ولي حاجة شديدة ብርቱ ችግር አለብኝ ቤተሰቦቼም ተርበዋል እና ያሉኝን ቤተሰቦቼን የተራቡትን ለመመገብ ብዬ እንጂ የስርቆት ሱስ ኖሮብኝ አይደለም እባክህ ልቀቀኝ አለኝ قال فخليت عنه አዘንኩለትና ለቀኩት فأصبحت ባነጋሁኝም ጊዜም ወደ አላህ መልእክተኛ ስመጣ فقال النبي صلى الله عليه وسلم يا أبا هريرة ما فعل أسيرك البارحة أبا هريرة هوي የማታው ምርኮኛህ ምን አደረገ አንተስ ምን ሰራህበት አሉኝ قال قلت يا رسول الله عليه الصلاة والسلام شكا حاجة شديدة وعيالا በጣም ብርቱ ችግር እንዳለበት በስሞታ መልክ አቀረበልኝ የተራቡ የተቸገሩ ቤተሰቦች እንዳሉትም ነገረኝ فرحمته فخليت سبيله አዘንኩለትና መንገዱን እንዲሄድ ተውኩት አላቸው قال أما إنه قد كذبك ነገር ግን ይህ የማታው ምርኮኛ ዋሽቶ ሆኖ እንደዛ ያለው وسيعود ይመለሳል ዛሬ ማታም አሉኝ فعرفت أنه سيعود ዛሬ ማታ እንደሚመለስ እኔም ማወቅኩኝ ምክንያቱም لقول رسول الله صلى الله عليه وسلم إنه سيعود ይመለሳል ብለው ስለተናገሩ መልእክተኛው እንደሚመለስ አወቅኩኝና فرصته ተጠባበቅኩት فجاء يحثو من الطعام ይሄው የማታው የትላንቱ ሌባ መቶጁን በምግቡ መሃል መዝገን መያዝ ጀመረ فأخذته ياسكت لولتኛ ጊዜ فقلت لأرفعنك إلى رسول الله صلى الله عليه وسلم ودا الله ملكتኛ ይዤ ሄዳለሁ አልኩት قال دعني توኝ فإني محتاج እኔ ተቸግሬ ነው وعلي عيال ቤተሰብም አለኝ لا أعود በቃ አልመለስም ካሁን በኋላ አለኝ فرحمته አዘንኩለትና فخليت سبيله መንገዱን ለቀኩለት ከዛም فأصبحت ባነጋሁኝ ጊዜ فقال لي رسول الله صلى الله عليه وسلم يا أبا هريرة ما فعل أسيرك يا مركونياه من أدرقالون قلت يا رسول الله شكا حاجة شديدة وعيالا فرحمته فخليت سبيله برتو شجر እንዳለበት ነገረኝ ቤተሰብም አለኝ አለ አዝኜ ለቀኩታልኩኝ ከዛም فقال እሳቸው አሉ أما إنه قد كذبك وسيعود واشتهال ለሶስተኛ ጊዜ ይመለሳል አሉኝ فرصدته الثالثة ለሶስተኛ ጊዜ ተጠባበቅኩት فجاء يحثو من الطعام እንደ ልማዱ መጥቶ ከምግብ መሃል መያዝ መዝገን ጀመረ فأخذته ያስኩትና فقلت والكوت لأرفعنك إلى رسول الله ወደ አላህ መልእክተኛ ነው ይዤህ የሚሄደው وهذا آخر 3 مرات ይሄ መጨረሻው ሶስተኛ ጊዜ ነው أنك تزعم لا تعود ثم تعود عندما تملس تموقتالله ግን ተመልሰ ትመጣለህ ስለዚህ አለቀህም ስለው فقلت እንደዛ አልኩት قال እሱም አለ دعني أعلمك كلمات ينفعك الله بها እንግዲያውስ በቃ የምርህ ከሆነ ልቀቀኝ በመትኩ አላህ አንተን የሚጠቅምህ የሆነ ነገር ላስተምርህና አለኝ
ቁልቱ ማ ሁወ ምንድነው የምታስተምረኝ አልኩት ቃለ ኢዛ አወይተ ኢላ ፊራሽክ ወደ መኝታህ በተጠጋህ ጊዜ ማታ ስትተኛ ፈቅረእ አየተል ኩርሲይ አየተል ኩርሲይን ከመጀመሪያው እስከ መጨረሻው ቅራ ሐታ ተኽቲመ ልአየተ አንቀጹን እስክታጠናቅቅ ድረስ ማለት ነው فإنك يزان أنت هنكارك لن يزال عليك من الله حافظ كالله زند بانت لا يتأباكي كمن مدب أتوقدم ولا يقربنك شيطان حتى تصبح اسكتانا قادر رسم شيطان يقربهم مالين فخليت سبيله